ሙሰኞችን ገዳዮችን ወደ መቀመቅ እናወርዳቸዋለን። ኢትዮጵያዊነት ከፍ ይላል። ኢትዮጵያዊነት ከፍ ይላል። ሞት ለወያኔ! ሞት ለወያኔ! ኢትዮጵያዊነት ይለመልማል። ኢትዮጵያዊነት ይለመልማል። ሞት ለትግሬ ወያኔ! ሞት ለጨበሬ ወያኔ! ሞት ለረሀብተኛ ትግሬ ወያኔ! ሞት ለከፋፋዮች! ሞት ለጎጠኞች! ለዘረኞች! ኢትዮጵያውያን ግንቦት ሃያ የጥቁር ቀን ነው። ግንቦት ሃያ የእርገት ቀን ነው። ግንቦት ሃያ የስንፈት ቀን ነው። ግንቦት ሃያ ሉዓላዊነታችን የተደፈረበት ጥቁር ካባ አገራችን የለበሰችበት ቀን ነው። ግንቦት ሃያ ሰንደቅ ዓላማችን ጨርቅ ተብሎ የተሰደበበት ቀን ነው። የሚፈልጉትን እስኪያገኙ ድረስ ኢትዮጵያ የሚፈልጉትን ካገኙ በኋላ ትግራይ አይሰራም። የደደቦች ወደ መጡበት ሳይሆን ወደ መቀመቅ ይወርዳሉ። ትግሬ ወያኔ ኢትዮጵያ ላይ እንደፈነጨ አይዘልቅም። 26 ዓመት ኢትዮጵያዊነት ከፍ ይላል። ትግሬ ወያኔ ከንቱ ወያኔ ረሀብተኛ ወያኔ የደደቢት ሳይሆን ለመቀመቅ እናወርደዋለን። ወያኔ ድርጅት አይደለም። ትግሬ ወያኔ ወደ መቃብር! ትግሬ ወያኔ ወደ መቀመቅ! ትግሬ ወያኔ ወደ ረሃብ! ትግሬ ወያኔ ወደ ድንጋይ! ኢትዮጵያ ውስጥ እየጠገባችሁ ኢትዮጵያ ውስጥ ቂቤ እየጠጣችሁ የምታናችሁ ትግሬ ወያኔዎች መቀመቅ! ኢትዮጵያ ትግሬ ወያኔ መሆኗ ያከትማል። አማራ ኦሮሞ አማራና ደቡብ ቤኒሻንጉል ጋምቤላ አንድ ነው። ትግሬ ወያኔ ወደ መቀመቅ ወደ ድንጋይ ወደ ረሃብ ወያኔ የሽፍታ የደንቆሮ የመሃይም የከፋፋይ የጸረ ኢትዮጵያዊ ድርጅት ነው። ሞት ለወያኔ! ሞት ለወያኔ ትግሬ! ሞት ለትግሬ ወያኔዎች! ሞት ለጸረ ኢትዮጵያውያን! ሞት ለምየ ጠላቶች! እናሸንፋለን! የአባቶቻችን ልጆች ነን! በኤርትራ ቪዛ መጨማለቅ ያቆማል! በኤርትራ ቪዛ መጨማለቅ ያቆማል! በኤርትራ ቪዛ መደነስ ያቆማል! በኤርትራ ቪዛ እየተጠቀማችሁ አገር የከዳችሁ ረሀብተኛ ትግሬ ወያኔ
ውስጣቸው ያመናል። ዶቼቢ ወያኔ ዶቼቢ ዶቼቢ ወያኔ ዶቼቢ ኢትዮጵያን እየጠሉ ኢትዮጵያን መግዛት የለም። ወያኔ ትግሬ በነፍጥ ይደመሰሳል። ትግሬን በነፍጥ ገናዳን ጋር ማፍሪያታ ስሙ አይን ዘው ፖለቲካ ለመደምሰስ ተዘጋጅ። ወያኔ ትግሬ ይወድማል። ዳይሽ አለድሞት ሱሪያ የኢራቅ ዳይሽ ወያኔ አለድሞት ኢትዮጵያ ወያኔ መኖቲያ ዲሁን ኤትሪ አለድሞት አምሃራ አለድሞት ቶንሶ አለድሞት ኦሮሚያ አናቲም ሸል ገርማንያ ሌልሞ ንፍሬ ሽቢም ሻዕዳ አበዓል ኢትዮጵያ መግዛት ፍጹም የተከለከለ ነው። የኢትዮጵያ ጠላት ኢትዮጵያን እየገደለ ኢትዮጵያ ላይ መንግስት የለበትም። ዳውን ወያኔ አንድ ላይ ዳውን ወያኔ ዳውን ወያኔ ትግሬ ዳውን ባንዳ
ወያኔ ባንዳ አገራችን ኢትዮጵያን ታሪኳን እያጠፋ በቃ ወያኔ ኢትዮጵያ እንዴት ናት? ኢትዮጵያ አንድ ነን፣ አንከፋፈልም። የኢትዮጵያ ባንዳ ሀገራችን በጉልበት በኃይል 26 ዓመት በመግረፍ በመዝረፍ ጨቁና እስካሁን በቃ ህንበለው ወያኔ ከመሬት እስከሚገባ ድረስ በአንድ ላይ ለሚሞቱት ወገኖቻችን እንደርስላቸዋለን። መምሸለት እስራኤል አትሪ ነረጌ በጥይት ሸለቅ ያውም ኢትዮጵያ መምሸለት እስራኤል መምሸለት ኢትዮጵያ መምሸለት ይስራኤል መምሸለት ዲክታቱራ ወያኔ ረጋ ወያኔ ኢትዮጵያን ሀብት ለኢምፖርት አስገብቷል። የወያኔ ንብረት ለኢትዮጵያ ሀብት ነው። ሰላማዊ ሰልፍ የተጨፈጨፉ ወገኖቻችን ደማችን ነው። ወያኔ ከ5 ዓመት 4 ሚሊዮን ኢትዮጵያውያን በልቷቸዋል። በእስር ቤት የሚሰቃዩ ምሁራኖች፣ ገበሬዎች፣ ተማሪዎች በአስቸኳይ ይፈቱ። ወልቃይት በወሎ የተወሰደው መሬት የኢትዮጵያ እንጂ የትግሬ ወያኔ አይደለም። የኢትዮጵያ እንጂ የትግሬ ባንዳ አይደለም። በ5 ዓመት የኢትዮጵያ እየረሸነ በስር እያሰቃየ የሚገኝ ሽብር ፈጣሪ ቡድን ነው። ጸጋዬ በርሄ አምባሳደር ጸጋዬ በርሄ እስራኤል አገር በኢትዮጵያ ስም የእስራኤል አምባሳደር በኢትዮጵያ ስም ሲሆን የህወሓት ጽሕፈት ቤት ነው።
አሁን የምንገኘው በእስራኤል ሀገር የኢትዮጵያ አምባሳደር ተብሎ የሚጠራው የኤምባሲ ጽሕፈት ቤት የህወሓት ጽሕፈት ቤት ነው።
አንገታቸውን የደፉበት ቀን ነው። አንገታቸውን የደፉበት ቀን ነው። ግንቦት ነፍሱ አይማረው። የኢትዮጵያ ምሁራችን ብርሃኖችን የኢትዮጵያ ጋዜጠኞችን የገደለ በፍርድ ይጠየቃል። ወያኔ ጥርቅም ይቅረቡ። አንድ ናት። ኢትዮጵያ አትከፋፈልም። በአስቸኳይ ጊዜ አልብሰው ባንዲራው በባንዲራው ሸፍነው ጥሩ አድርጋ አልብሰው ያን እኮ እየተለበለ ነው። የኔ ነው ንገረው የኔ ሰው ነው። ይህ ልጅ የኔ ነው። የባል ነው ማይሽና የኔ ሰው ነው። በቃ ችግር የለም ነግረው አብሮኝ የመጣሁ ነው። ና ማነው ልጅ ነው? ተው የባል ነው ማይሽና አሁን ነበር አናውቀውም። ትክክል ነው። ችግር የለም በእንግሊዝኛም ነግሬዋለሁ። ወያኔ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ የምስራቅ አሸባሪ ነው። ወያኔ ኢትዮጵያውያንን በብሔር እየተባበረ ስልጣኑን ካወረደ አይኖርም። ወያኔ ጥንካሬ እኛን በመከፋፈል እንጂ በእነሱ እንደሚያወሩት በጥንካሬያቸው አይደለም። ወያኔ ከውልደቱ ጀምሮ እስከ እድገቱ የኢትዮጵያ ብሔራዊ ጠላቶች ጋር ወግኖ ሲያደማን የተከበራችሁ በዚህ ተቃውሞ ሰልፍ ልንገኝ የቻልንበት ዛሬ ዋነኛ ምክንያት እንደሚታወቀው የዛሬው ተቃውሞ ሰልፍ አንድም ሁለተኛ ትርጉም ሊኖረው የሚገባው ነገር ቢኖር ኢትዮጵያን እያስተዳደሩት ያሉት እነ ስብሐት ነጋ አማራና ኦርቶዶክስን እናጠፋለን ሲሉ የኢትዮጵያውያን ታሪክና መነሻ ለአንድነታችንና ለሕልውና መሰረት የነበረው ኦርቶዶክስ በማጥፋት የመጀመሪያችን ብሎ የተያዙ ይታወቃል። ለዚህም ህወሓት ብቻውን አይደለም አማራን ሰሜን ጎንደር ብቻ ነው መምታት እንደማይችል አጥባቸውን ስለሚያውቁት አብሮ ሲወልድና ሲዋረድ አያሌ ዘመናት ተሳስረን በኖርነው ከኦሮሞ ማህበረሰብ ጋር የተወሰነ ጊዜ ቢሆን ለማጋጨት ሞክሮ ስልጣኑን እስካሁን ድረስ ለማራዘም ሞክሯል። ሆኖም አሁን የሁላችንም ጠላት ህወሓት መሆኑን ከሰሜን እስከ ከደቡብ እስከ ሰሜን ሁሉም ኢትዮጵያ አውቆ ህወሓት ብቻውን በኢትዮጵያውያን ያለን መቼ እናጠፋለን ጣጣፈ ትግላለ። እንደሚታወቀው በአማራና ለማጥፋት የተጠቀመበት መንገድ የአማራ የማንነት ጥያቄ የሆነው የጸጋዬ በርሄ ሚስት ትግራይ ውስጥ የክልሉ አፈ ጉባኤ የተባለ ያቀረቡትን አቤቱታ በማድበስበስ ባልየ ዛሬ አምባሳደርነት
ተክሊል ገብቶ እስራኤል ኤምባሲ ማለት ላይ በሚገኘው የተቀመጠው የብሔራዊ መረጃ ደህንነት በሚባለው የማፊያ የነፍሰ ገዳይና ወሮበላዎች ስብስብ መሪ ሆኖ እነ ኮሎኔል ደመቀና እና አካላቃ እነሱን ለማሳሰር ወይም ምክንያት የሆነ ጭራቅ አምባሳደር ከዚህ ቁጭ ይህ ተጠቅሞ ለመጀመሪያ ጊዜ የግንቦት ምክንያት ይሁን እንጂ ይህ ሰውዬ ኢትዮጵያ ውስጥ ኢትዮጵያ ተከፋፈሉ አርጎ ከዚህ የምንኖረው እስራኤላውያንንም በብሔርና በቋንቋ በመከፋፈል ከትግራይ የመጡ እነሱን አሻንጉሊቶች የበላይነት ለማረጋገጥ በባቡና እያለ የሚሰራበት ሁኔታ ስላለ እሱንም አሽሜን ብሎ በትረ ብቻ እንዲቀመጥ ለማድረግና ትግራችን በሀገር ቤት የሚቀጣጠለው ትግርን ህወሓትን ካላስወገደ በስተቀር ሊቆም እንደማይችል እርግጠኛ ሆነን የምንነግረው ነው የመጣ ነው። ስለሆነም የዚህ ተቃውሞ ሰልፍ ዋና ዓላማ ተቃውሞን ወይም የወጣኖቹን መታሰቢያ ብቻ ሻማ አብርቶ መሄድ ብቻም አይደለም። ትልቁ ነገር ከፍተኛ ትግል ወደፊት እንደሚጠብቀን አውቀን ከየትኛውም ዓለም የምንኖር ኢትዮጵያና ኢትዮጵያን የምንወድ ሁሉ ይህ የዛሬ ቀን ምናልባትም የሚቀጥለው ዓመት በነፃነት ላይ ሆነን ሀገራችን ላይ ልናከብረው እንደሚገባ ተስፋ